ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬም እጅግ ወቅታዊና ብዙዎችን ግራ ባጋቡ ሁለት አበይት ጉዳዮች ላይ ልንነጋገር እዚህ መጥቻለሁ። ወደ ዋናው ወሬያችን ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሁላችሁም ደግሞ ይህን ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ዛሬ የምንዳስሳቸው ጉዳዮች በሶሻል ሚዲያው መንደሩ ከፍተኛ መነጋገሪያ የሆኑት የመጀመሪያው ሲድሮ አፕሊኬሽንን በተመለከተ ሲሆን ሌላኛው ደግሞ የአልጀዚራን ዘገባ የሚመለከት ይሆናል። ለአሁኑ ወደ ያስኩላችሁ ወደ መጀመሪያው መረጃ እንለፍ። ሰሞኑን ቲክቶከር አዶናይ ይዞት የመጣው ሲድሮ የተባለው አፕሊኬሽን ትልቅ መነጋገሪያ ሆኗል። ቲክቶክን ይተካል፣ ለኢትዮጵያውያንም በሀገር ውስጥ ባንክና በቴሌብር ክፍያ ያመቻቻል ተብሎለታል። ይህ አፕሊኬሽን ሲድሮ ምን የተለየ ነገር አለው ከሌሎቹ አፕሊኬሽን? ለምሳሌ ከነ ቲክቶክ፣ ከሌሎች ከነ ኢንስታግራም፣ ከነ ፌስቡክ ምን የተለየ ፊቸር ይዞ መጥቷል የሚለውን ነገር እስቲ እንመልከት። ከዛ በፊት ግን ይህን ቪዲዮ ተመልክተ ነው እንመለስ። ጋይዝ ከ3 ቀን በፊት ታስታውሳላችሁ ትልቅ ተአምር ይዤ እየመጣው ነው ያልኳችሁ ቀን፣ ያ ትልቅ ተአምር እንግዲህ ዛሬ ነው። ይህ ተአምር ምንድን ነው? ሚሊዮነር ላደረጋችሁ ነው ጋይስ። አዲስ አፕሊኬሽን እየተመረቀን ያለው ዛሬ። ይህ አፕሊኬሽን ደግሞ ሲድሮ ተብሎ ይጠራል። እንግዲህ በኢትዮጵያ ውስጥ ታይቶ የማይታወቅ አፕሊኬሽን ነው። እንግዲህ ልብ ብላችሁ ካስተዋላችሁ አብዛኞቹ የኢትዮጵያ አፕሊኬሽኖች ማለት ነው ዜሮ ሜክ ኢት አውት ኢንተርናሽናል ተረዳችሁ። ሲድሮ የሚባለው አፕሊኬሽን ግን ከኢትዮጵያም አልፎ ኢስት አፍሪካ፣ ዌስት አፍሪካ፣ ሳውት አፍሪካ፣ ኖርዝ አፍሪካ ክብብ አድርገን በደንብ ዶሚኔት እንደምናደርግ እርግጠኛ ነኝ ማለት ነው። ኢትዮጵያ ውስጥ ነን ያለነው፣ ህልማችን ግን ዓለም ሙሉ ነው ማወቅ ያለባችሁ። ስለዚህ ይህ ትልቅ አፕ እንግዲህ ለእናንተ ጥቅሙ ምንድን ነው? ይህ አፕ ብር እንድትሰሩ ያግዛችኋል ጋይስ። ስለ 1000 ፎሎወር ህግ ላስረዳችሁ። አንድ ኮንተንት ክሬተር 1000 ተከታዮች ካሉት እና እነዚህ 1000 ተከታዮች በጣም የሚወዱት ከሆነ የሚያውቁት ከሆነ እነዚህ ተከታዮች ለዚህ ሰው ብር ጊፍት ማድረግ ይፈልጋሉ፣ ስጦታ መስጠት ይፈልጋሉ። ብዙዎቻችን ሰዎች ስንባል ፍቅራችን የምንገልጸው በስጦታ ነው። ሲድሮ አፕ ደግሞ ይህ የሰው ባህሪ ተጠቅሞ ምን አደረገ መሰላችሁ? እናንተ ብር እንድታገኙ ያግዛችኋል ማለት ነው። ለምሳሌ ቪዲዮ ቀርጬ ፖስት ለዋለሁ አይደል? ቲክቶክ ላይ ያያችሁት ነው። አሁን ቲክቶክ ላይ ሲሆን በዶላር ነው እንጂ በብር አይሰጥም። እዚህ አፕሊኬሽን ላይ ግን በብርም ይሰጣል ማለት ነው። አስቡት ጋይስ፣ ቴሌብር አለ፣ ቻፓፔ አለ። እነዚህ ኢንተግሬሽኖች ተጠቅመን እናንተ ብር ወደ አካውንታችሁ እንዲገባ እናግዛችኋለን ማለት ነው። ስለዚህ ማንኛውም ሰው 10 ብር፣ 5 ብር፣ 1 ብር፣ 1000 ብር እስከ 50,000 ያልፋል ነው ስጦታ መስጠት ይችላል ለእናንተ በቪዲዮ። እናም ላይቭ ስትገቡ እንደዚሁ በብር ስጦታ ትሰጣላችሁ ማለት ነው። በብር ብቻ ሳይሆን በዶላርም ገቢ ታገኛላችሁ ጋይስ። አስቡት እንግዲህ በዶላር እዚህ ሆናችሁ በዶላር ገቢ ስታገኙ ቪዲዮ እየቀረጻችሁ ሰላም እንዴት ናችሁ? እኔ እንትን አባላለሁ፣ እንደዚህ ወዳለሁ፣ እንደዚህ አደርጋለሁ፣ መደነስ ወዳለሁ ትላላችሁ፣ ተከታይ ታፈራላችሁ። ከዛ እነዚህ ተከታዮች ደግሞ የእናንተ ቪዲዮዎች እያዩ ህይወታችሁ እንዲቀየር ያግዟችኋል ማለት ነው። በጣም አሪፍ አፕሊኬሽን ነው። ስለዚህ ወደ ውስጥ እንግባ። እንግዲህ ቪዲዮን እንደተመለከታችሁት ነው የክፍያ ሲስተሙ፣ የአከፋፈል ሁኔታው እና ሌሎች ደግሞ በተመለከቱ 3 የተለየ ፊውቸር አለው ሲድሮ አፕሊኬሽን። ተጽዕኖ ፈጣሪው ቲክቶከር አዶናይ እንደተናገረው ማለት ነው። የመጀመሪያው የክፍያ ስርዓቱ ነው። ቲክቶክ ኢትዮጵያ ውስጥ ላሉ ክሬተሮች፣ ኮንተንት ክሬተሮች ቀጥታ ክፍያ ባይኖረውም ሲድሮ ግን በቴሌብር ጭምር ክፍያ እንደሚፈጽም ቃል ተገብቷል። እንግዲህ እንደሰማችሁት ነው። ሌላኛው ደግሞ ቲክቶክ ከስጦታዎች ወይም ደግሞ ከጊፍት እስከ 70% የሚሆነውን ይወስዳል። ሲድሮ ግን 30%ን ብቻ ወስዶ ቀሪውን 70% ደግሞ ለክሬተሩ እንደሚሰጥ ተነግሯል። ሌላኛውና ሶስተኛው ደግሞ ይህንን ሲድሮ አፕሊኬሽን ለየት የሚያደርገው ፋን ቤዝድ ሞኔታይዜሽን የሚባል ነገር አለ። ይህም ማለት ተከታዮች እናንተን ወደውና ፈቅደው የሚሰጧችሁ ስጦታ ይኖራል። ይህ ስጦታ በቀጥታ ወደ እናንተ ገቢ የሚሆንበት መንገድ ነው። በዚህ አፕሊኬሽን ላይ የኔ አስተያየትን ከጠየቃችሁኝ አፕሊኬሽኑ ገና በሳምንት ውስጥ ከ100,000 በላይ ሰዎች ዳውንሎድ አድርገውታል፣ በአፕ ስቶርም በፕሌይ ስቶርም ላይ ማለት ነው። ነገር ግን በይፋ ስራ እስኪጀምር ድረስ የሴኩሪቲ ሁኔታውን ማየትና መጠበቅ አስፈላጊ ነው። ምክንያቱም ገና ስራ አልጀመረም። ቀኖች ካውንት ዳውን እያደረጉ ነው። ወደ 3 ቀኖች ምናምን ይቀሩታል። በተጨማሪም ማንኛውም አፕሊኬሽን ቢመጣ ገንዘብ ለማግኘት የግድ ጥራት ያለው ስራና ጥረት ይጠይቃል። አሪፍ ጎበዝ ኮንተንት ክሬተር መሆን ይጠይቃል። ይህንን ግን መርሳት የለብንም።
እስቲ ወደ ሌላኛው ሁለተኛው ወደ ያስኩላችሁ ጉዳይ ደግሞ እንለፍ። ወደ ሁለተኛው ጉዳያችን ሳልፍ ደግሞ የአልጀዚራ ዘገባና ጋዜጠኛ ዮናስ ከበደን በተመለከተ ነው። ሁለተኛው የብዙዎችን ትኩረት የሳበው ጉዳይ የዓለም አቀፍ የዜና አውታር የሆነው አልጀዚራ በኢትዮጵያ ጋዜጠኞች ላይ የሰራው ዶክመንተሪ ነው። በተለይ በኢቢኤስ ጋዜጠኛው ዮናስ ከበደና በእግረኛው ሚዲያ ተክለ ሃይማኖት ላይ ትኩረቱን አድርጓል። በዋናነት የአልጀዚራ ዘገባ የክርክሩ መነሻ ወይም ደግሞ ሰዎችን እያወዛገበ ያለው ነገር መነሻ ምክንያቱ ምንድን ነው? የአልጀዚራ ክስ ጋዜጠኞቹ በእስራኤል መንግስት ስፖንሰር ተደርገው ወደዛ ይሄዳሉ፣ ወደ እስራኤል ይሄዳሉ። ከዛ ሲመለሱ ዘገባዎች ያቀረቡት ዘገባ ገለልተኛ አይደለም፣ የእስራኤል ወገንም ብቻ ነው የሚያሳዩት ወይም ደግሞ የአንድ ወገንን ነገር ብቻ ነው የሚያሳዩት የሚል ትችት ሰንዝሯል። ይህ ብዙዎች እየተቀባበሉትና እየተነጋገሩበት ያለ ጉዳይ ነው። ታዲያ በዚህ ውዝግብ የህዝቡ ምላሽ ምን ይመስላል የሚለውን ስንመለከት እዚህ ጋር የኢትዮጵያ ህዝብ ለሁለት የተከፈለ ይመስላል። ብዙዎች ጋዜጠኛ ዮናስን እየተከላከሉት ይገኛሉ። ምክንያቱም ለኢትዮጵያውያን ክርስቲያኖች እስራኤልን መጎብኘት ሃይማኖታዊ ፋይዳው የላቀ መሆኑን ይገልጻሉ። ዮናስ ላለፉት ረጅም ዓመታት የነበረው መልካም ስብዕና ብዙዎች ከጎኑ እንዲቆሙ አድርጓል። ጋዜጠኛውን እየተከላከሉትም ይገኛሉ። በተቃራኒ ወገን ደግሞ በሌላ በኩል ሙያዊ ጋዜጠኝነት ስፖንሰር በሚደረግበትም ጭምር ጊዜ ቢሆን ሚዛናዊነቱ መጠበቅ ነበረበት የሚሉ ወገኖች አሉ። በዚህ ጎራ የተሰለፉ ሰዎች ደግሞ ጋዜጠኛ ዮናስ ከበደን እና ሌሎችንም ጋዜጠኞች በእርግጥ ጋዜጠኛ ዮናስ ከበደን እና ሌሎች ጋዜጠኞች ጭምር አሉ። ዮናስ በጣም ትንሽ ቦልድ ሆኖ ኢቢኤስ ላይ በደንብ ስለሚታወቅ ነው ትችቱ እሱ ላይ ጠንከር ያለው። ይህ ጉዳይ በሃይማኖት በፖለቲካና በጋዜጠኝነት ስነ ምግባር ዙሪያ ሰፊ ክርክር ፈጥሯል። በብዙዎች ዘንድ በማህበረሰቡ ወይም ደግሞ በሶሻል ሚዲያ መንደር በጣም መነጋገሪያ ሆኗል። ከግራና ከቀኝ ድጋፍና የሰላ ትችቶች እየተሰነዘሩ ይገኛሉ። እንግዲህ እኛ በዚህ ቻናል ሁሌም እንደምናደርገው ሀሳባችንን በጨዋነት በምክንያታዊነት ነው የምንገልጸው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሲድሮ አፕሊኬሽን የወጣቶችን ህይወት ይቀይራል ብላችሁ ታምናላችሁ ወይ? በዚህ ጉዳይ ሀሳባችሁን ኮመንት ላይ ጻፉልኝ። በአልጀዚራ ዘገባ ላይስ ያላችሁ አቋም ምንድን ነው? ጋዜጠኛ ዮናስ ላይ እና ሌሎች ጋዜጠኞች ላይ የቀረበው ትችት ተገቢ ነው ወይስ አልጀዚራ ተሳስቷል? በዚህ ጉዳይ ላይም የእናንተን ሀሳብ ኮሜንት ላይ ማስቀመጥና መወያየት ትችላላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁን አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።